በቃ ጀምረው። አሁን የዚዙ ተራ ነው። ቆንጆ ነገር ነሽ ልበል? አመሰግናለሁ። እና ስልኬን ያዡና ደውይልኛ። እሺ 0945 ምን እያረግሽ ነው? እያስኩ ነው። ደፋር በቃ ቻው፣ ደውልልሃለሁ። እሺ ማን ነው? አያምርም? በእናትህ የጠየቅኩሽን ብቻ መልሽ። ልጁ ማን ነው? አላውቀውም። ታምራለች ብሎ ስልኬን ተቀበለኝ። እኔ ደግሞ ሲንግል ነኝ። ማን ያውቃል? ባሌ ሊሆን ይችላል። ጥሩ ፈሪ ነሽ? ፈሪ ምን አለበት አሁን እንኳን ስሜትን ብትነግረኝ ነው ወይስ አጭብጭበ ልድረኝ ነው ፍላጎት? እንዴት ብዬ ልንገርሽ? ሁሌ እየመጣሽ ስለ ክራሾችሽ ነው የምትነግሪኝ። እንደማፈቅርሽ ብነግርሽ ጓደኝነታችን የሚቀር መሰለኝ። ወይኔ ጓደኛዬ ጉዱን አልሰማም። አለምጣምጣሽ በል ጆ ኤፍ እንዴና ዛሬ እንዴት ነው እባክህ? ዛሬ የህይወቴን አዲስ ምዕራፍ የምጀምርበት ቀን። ደስ ይላል። ምን ተገኘ? ይሄኔ ዛሬ ተንበርክኬ ፍቅሬን የምጠይቅበት ቀን። ሆቴል የማታ ፕሮግራም ሁሉን ከፍዬ ጨርሻለሁ። ሄኒ ስለምሮ የሰማል መሰለኝ። ዛሬ ምንም ክፉ ነገር መስማት አልፈልግም። የኔ ፍቅር እንደውም መጣች። በቃ ፕሮግራሙ ላይ እንገናኝ። ምሩዬ እንዴት ነሽ? ሰላም በለው። ሰላም ውሳብ። የኔ ፍቅር ማታ በጣም ለትልቅ ጉዳይ እፈልግሻለሁ። ሄኒ እንደማትቀየመኝ ተስፋ አደርጋለሁ። ዛሬ ለሊት 6 ሰዓት ካገር እወጣለሁ። ምን? እንዴት? ለምን? ዛሬ ነው የምንበረው። እሱ የልጅነት ፍቅረኛዬ ነው። ቤብ አፍጥኙ። ምንድነው እያወራሽ ያለሽው? ሳይሳካ አልነግርህም ብዬ እንጂ ፕሮሰሱን ከጀመርኩ ቆይቻለሁ። እሺ እኔ ስምሩ፣ አንተ ጠንካራ ነህ። ራስን ጠብቅ እሺ። ደግሞ ማታ ኤርፖርት መተሸኘኝ እሺ። ለካት ተሽኝ ሂደሻል፣ ለካ ሌላ ሰው ለምደሻል። መጀመሪያ ካንተ መስማት የሚፈልገው ነገር አለ። እሺ ንገሪ፣ ምንድን ነው መስማት የምትፈልጊው? መጨረስ ላይ እንዴት ነህ? መጨረስ ላይ መጀመር ማንም ይጀምራል። ቁም ነገሩ መጨረሻው ላይ ይመስለኛል። ለዚህም ነው መጨረሻው የነሳምብልኝ ተብሎ የሚጸለየው። እናንተስ እንዴት ነው? እየወደድከኝ ትቆያለህ ወይስ ትቸኩላለህ? መረራሴ የተባለውን ደስ ይለኝ ነበር፣ ግን የሚፈልገውን ግልጽ በማያደርግ ወንድ መማረር ሰልችቶኛል። ይገባሃል የምለው? እርግጠኛ መሆን አለብኝ። ገባ? ሄኖክም እንዳንተ ነበር። አብረን አድረን የሆዴን ሳጫውተው ልክ እንደ ተረዳኝ ሰው አንገቱን በአዎንታና ባሉታ እየነቀነቀ የፍትወት ስሜቱን እያዳመጠ እኔን በጎኑ ይሰማኝ ነበር። ዝም በይ ቢለኝ ደስ እንደሚለው ሲቆይ ነው የተረዳሁት። ሲበቃው ከወር በኋላ ሰበብ ፈጥሮ ተለየኝ። ስለ ያብስራስ ነግሬሃለሁ? ያብስራን ወደው ነበር። እሱ አይገባውም እንጂ ያዳምጠኝ ነበር። ኧረ እንደውም ሀሳብ የሚሰጠኝ ነበር። ምን አለ ዝም ቢል ብዬ በሀሳቡ ብበግንም አንዴ ወደ ከተማ ከመምጣቴ በፊት እንደተደፈርኩ ስነግረው ምን እንዳለኝ ታውቃለህ? ድንግል ነበርሽ ያለኝ። እንዳልነበርኩ ስነግረው ነገሩ እንደማይጎዳ ሁሉ አይ እንደዛስ ከሆነ ይሁን እንኳንም ክብርሽን ያልወሰደው አለኝ። ከዛ በላይ ክብር ምን ነጠቃለህ? ደደብ። የማይለወጥ አይነት አስተሳሰቡን ጠድቼ ስርቀው ራሴው በነገርኩት ታሪክ ማንም ተጫውቶ ጣልሽ አብሬሽ ሆንኩ ብሎ ደነፋ። ኧረ ቆይ ስለ ኃይሌ ደግሞ ልንገርህ። ካልሰሙኝ ካልተረዱኝ ምን ይጠቅመኛል? ብቻዬን በሆንኩበት ሰዓት ነበር የተዋወቅኩት። ዝም ባልኩበት ሰዓት በቴሌግራም እያወራሁት ስለ ራስሽ ንገሪኝ አለኝ። አላመንኩም። እውነቱን እሱ ከሌሎች ይለይ ነበር። አመንኩት። አብሬው በፍቅር ካነፍኩ። አበድን፣ እልል አልን። በተኛም በሳምንቱ ለስራ ከሀገርን ሊወጣ እንደሆነ ነገረኝ። አለቀስኩ፣ እሱም አለቀሰ። በሁለተኛ ቀን ሄድኩ አለ። ከዛም እንድትጎጂ ስለማልፈልግ በርቀት አይሆንም ምን ላይ ያለኝ። በወሩም አንድ ተፈቅፎ ዘገራዩት። ለምን እንደሆነ ግን አልተገረምኩም። አሁንም አንተ ልጠይቅ፣ ታደምጠኛለህ? ካልጋው በኋላ ስትቆያለህ?